የትናንት ታሪካችን የኦሮሞ ህዝብ በኢትዮጵያ አንድነት ላይ የከፈለውን ዋጋ እጅግ አድርጎ ነው የሚያሳየን አጉልቶ። ያለ ኦሮሞ ህዝብ ኢትዮጵያ አልነበረችም። ኢትዮጵያ ብቻዋንም ኢትዮጵያ አትሆንም። የኦሮሞ ህዝብ በኢትዮጵያዊነት ዙሪያ ላይ በጣም ከፍተኛ አስተዋጽኦ አለው። በኢትዮጵያዊነት ላይ እንደውም የኦሮሞ ህዝብ ለብሔሩ ከታገለው ይልቅ ለኢትዮጵያ የታገለው ትግል የበለጠ ድርሻ አለው ብዬ አስባለሁ፣ አምናለሁ። ትንሽኒከን አፋን ኢትዮጵያ ዛሬ እኔ መግለጫ የሚሰጠው የሚዬ አመላካዮችና የኔ ፖለቲካ አቀንቃኞች በሙሉ የሚዬ ኢትዮጵያን ብሔር ብሔረሰቦች አላልኩም፣ የሚዬን ኢትዮጵያ የሚዬ አምላኪ የሆናችሁ በሙሉ በጥሞና እንድትከታተሉ እናንተን ጋብዛለሁ። እኔ የሚዬ አምላኪ የቅድመ አያቶቼን ራዕይ ለማሳካት የአባቴ የቅድመ አባቴ የሆነ የምኒልክን ህልም ለማሳካት የኃይለ ሥላሴን ህልም ለማሳካት ቆርጬ ተነስቼ ነበርኩት። ቢሆንም ኦሮሞን በመግደል ይህን ነገር የሚዬን አምላኪዎችን ለማስደሰት እኔ ያላደረግኩን ነገር የለም። ኦሮሞን በመከፋፈል ምዕራብና ደቡብን ሸኔ በመባል 2 ዓመት በሙሉ እኔ ኦሮሞን ሲጨፈጭፍ ነበርኩት። ሆኖም ግን ሳይሳካ ቀርቷል። ግን እናንተ ዛሬ የሚዬ አምላኪዎች እኔን አዋረዳችሁ። እኔ በቀደም አጫሉን ሲያስገድል ባለቤቴን አስመራ አስቀምጬ እኔ ደግሞ ደብረ ዘይት ውስጥ እዛ አየር ማረፊያ ውስጥ ቁጭ ብዬ እያለሁ እኔም ማጣትን ለማሳየት ብላችሁ የኔን ስዕል በወንበር ይዛችሁ 7ኛ ንጉስ የሆነ አዲስ አበባዎች የሚዬ አምላኪዎች የኔን ፎቶ ይዛችሁ ስትዘሩ እኔም በጣም ነው ያስገረመኝ። እኔ በእውነቱ 4 ኪሎ ውስጥ እንደሌለ ህዝቡ ያውቃል። ግን እናንተ እኔ እንደሌለ ለማሳየት ደግሞ የሚዬ አምላኪዎች በሙሉ የኛን ባንዲራ አረንጓዴ ቢጫ ቀይን ምንም ምልክት የሌለው ልሙጥ ባንዲራ የኛ ባንዲራ ይዛችሁ እኔ ወንበሬ ላይ አልነበርኩም፣ እውነት ነው። የኔ ሲል ማድረጋችሁ ግን በጣም ደስ ብሎኛል። ስለዚህ ለወደፊቱ እንደዚሁ እንድትቀጥሉ። ሆኖም ግን ኦሮሞ ከውጭም ከውስጥም ጥንካሬ ይዞት ተነስተዋል። የሚዬ ኢትዮጵያን ለማዳን የመጨረሻ እርምጃ ላይ ደርሰን ነበር። ሆኖም ግን ኦሮሞ አሁን አንገታችን አንቆ ይዟል። ለአንድና ለመጨረሻ ወደ ኋላ እንዳይመለስ ለማይመለስ ደግሞ ብዙ ትግሎችን እያካሄደ ነው፣ ከውስጥም ከውጪ። እኔ ኔትወርክ አጠፋውና እኔ የሚሰራው ወንጀሎችን ብዙ ጊዜ እንዲደበቅ ብዬ ነው። ዛሬ ግን ይሄ አምልጦ ብዙ ቦታዎች ደርሶ ዓለም ዙሪያ ደርሶ አብይ ሞስት ጎ እያሉ የሚዬ አምላኮችን አንገታችሁን እያስደፉ ነው። በተለይ እንግሊዝ ውስጥ ያሉት ኬሮ የሚባሉ አሉ። ኬሮ የቅድመ አባቴ የሆነ ኃይለ ሥላሴን እሱ ሐውልት አፍርሶ ነበረ። በውስጤ እያለቀስኩ ነበረ ያን ነገር። ግን የኛል ምን እንዳይሳካ ብዙ ነገር እየተሰራ ነው። እኛውን ኦሮሞ ላይ መጀመሪያ እርምጃ መውሰድ የጀመርኩት እኔ ቀጥታ ኦሮሞ ከተሰበረ ብሔር ብሔረሰቦችን ለማጥፋት ቀላል ስለሚሆን ነው። ለምን ሌሎቹ ቅርንጫፎች ስለሆኑ ግንዱን ከቆረጥኩ ከጣልኩ በኋላ ሌሎቹን ቀላል ሊሆኑ ይችላሉ። ለምን ትናንሽ ብሔር ብሔረሰቦች ስለሆኑ ማለት ነው። ስለዚህ አሁን የማዳግም እርምጃ ኦሮሞ ላይ እየወሰድኩ ቢሆንም በተለይ እኔ በቀደም 2 ዓመት ሙሉ እዛ ምዕራብና ደቡብ ላይ አፍኛለሁ ብዬ ሲጮህ የነበረ ኦሮሞ ነጻነት ግንባር ስሙን ቀይሬ ሸኔ ብዬ የሚጠራው ማለት ነው። አሁን እሱ እየገፋ ወደዚህ ወደ አዲስ አበባ ወደ የሚዬ መዲና የሆነችውን የተቆረቆረችውን በአባቴ በሚዬ ምኒልክ አሁን ወደዛ አካባቢ ደርሷል። ስለዚህ እኔ እሱን ፈርቼ ባለቤቴን ወስጄ ባለቤትና ልጆች አሁን አስመራ ቤተ መንግስት ነው ያሉት። ኢሳያስ ራሱ ጠዋትና ማታ ከስልክ እኔ ጆሮ ላይ በየሰዓቱ እየደወለ ነው። ስለዚህ አሁን በጣም አስቸጋሪ ሁኔታ ውስጥ ስላለን የሚዬ አምላኪዎች እኔ ምንም ማድረግ አልቻልኩም። እኔ የቻልኩትን ኃይል አድርጓል፣ ግን አልተሳካም፣ ሊሳካም አይችልም። መጀመሪያም እኔ ራሴ ስተራተር ነበረ። እናንተ ዝም ብላችሁ ግፋበት ካንተ ኋላ አለን ብር እንሰጣለን ብላችሁ ብራችሁ ወስጄ አዲስ አበባን ሰላም ለማስመሰል
ዲፕሎማሲዎች እዛ ውስጥ ስላሉ ኤምባሲዎች እዛ ውስጥ ስላሉ ኢትዮጵያ ሰላም ናት ብዬ እኔ ሲያስተላልፍ የነበርኩ ነገሮች ቢኖርም አሁን ግን ያ ውሸት መሆኑ ተረጋግጧል። የኔ ተላላኪዎች አሉ። አሁን ለምሳሌ ታከለ ጉማ የሚባል አለ። ያጫሉን ነገር እንዲደብቅ ብዬ ነበርኩ። ዛሬ ወጥቶ አዲስ አበባ ሰላም ነው ይላል። አዲስ አበባ ውስጥ ያሉት እርምጃ እየወሰዱ ነው። የሚዬ ልጆች እርምጃ ኦሮሞች ላይ እየወሰዱ ነው፣ ግን ለመደበቅ አልቻለም። በብዙ መንገዶች እየወጡ ስለሆነ ምንም ማድረግ አልቻለም። የሚዬ መላካዎች በሙሉ ካሁን በኋላ የሚዬ ነገር የሚሳካ አይደለም፣ ግን የመጨረሻ ፍልሚያ እንድታደርጉ ጥሬን በዚህ በኩል ማስተላለፍ እፈልጋለሁ። ስለዚህ ባገኛችሁ ቦታ ሁሉ አሁን የጀመራችሁን ነገር በጣም ደስ ብሎኛል። ለምን ብዙ ጊዜ አሁን የኦሮሞ ዲያስፖራ እና የብሔር ብሔረሰቦች አንድ ላይ ቅንጅት ፈጥሮ እኔን ለመገልበጥ ብዙ ነገሮችን እያደረጉ ነው። ስለዚህ እናንተን በፌስቡክ ዘመቻ ከብታችሁ የኔ ተቃዋሚ የሆነችውን የብልጽግና ተቃዋሚ የሆነ በሙሉ እንድታዘጉ አሁንም በራሴ በኩል ለእናንተ ድጋፍ ለመስጠት ወደ ኋላ አልልም። ነገር ግን እኔ አሁን ትንሽ ነገር ከተሰማ እዛ ሸኔ የተባለ ነገር አሁን እዛ አካባቢ ቀርቧል። ኢሳያስ እኔን ለመርዳት ብሎ የኔ ጠባቂዎችን ቀይሮ የሱ መከላከያ ልኮ ነበር፣ ኮማንዶ የሚባል ማለት ነው። ነገር ግን አልተሳካም። እኛውን የኦሮሞ ታጋዮችን በሙሉ አስረናል። መሪ አልባ አድርገን የፈለግነው ነገር ለማድረግ ብዙ ነገሮችን ስንሰራ እየሰራን ነው። ነገር ግን ነገሩ የሚቆም አይደለም። አንዳንድ ጊዜ የኦሮሞ ነገር እሳን ነው። በጣም ባንደፍር ጥሩ ነበረ፣ ግን እናንተ ስለገፋችሁ እኔ ደፈርኩ፣ ግን አልተሳካም። ስለዚህ ለወደፊቱ ኢትዮጵያ የምትባል እምዬ ኢትዮጵያ የምትባል የምትቀጥል አይመስለኝም። እኔ እናቴ የነገረች ለ2 ዓመት ብቻ አልነበረም። የኔም 30 ዓመት 40 ዓመት ንጉስ ለመሆን ነበረ። ነገር ግን ኦሮሞ ኮልቶ ስለተነሳ የኔ እድሜ 7ኛ ንጉስ የተባለው ማለት ነው። በ2 ዓመት ልከች ነው። ስለዚህ ምንም ማድረግ አልቻልኩም። እናንተ ግን ጠንክሮ ከቻላችሁ ወደ ሀገራችሁ ብትመለሱ በጣም ቆንጆ ነው። የድሮ አቢሲኒያ የምትባለው ወደዛ ብትሄዱ ጥሩ ነው። ስለዚህ ጥንቃቄ ብታደርጉ፣ ሌሎችን ህዝቦች እንዳትፋጁ ጥንቃቄ ብታደርጉ ጥሩ ነው። እኛ ህልማችን ኦሮሞ በሃይማኖትን ከፋፍለን በዞን ከፋፍለን እንድታላ ለማድረግ ነበር። እሱ ግን አልተሳካም። የተበላው ቁብ ሆኗል። ስለዚህ እኛ ማድረግ የምንችለው አሁን ብዙ ነገሮችን መስጊዶችን ለማቃጠል፣ ቤተክርስቲያን ለማቃጠል የኛ ፋኖች ኦሮሚያ ውስጥ ያሉት ተወልደው ያደጉት እንደኔ ማለት ነው። እነዚህ ታጥቋል። ኦሮሞ እንዲገድሉ ተደርጎ ነበር። አሁን ባጫሉ ምክንያት ራሱ ቢያንስ ወደ 500 ልጆችን ገለና፣ ግን አልተሳካም። ስለዚህ አሁን እኛ ማድረግ ያለብን ይሄ ስላልተሳካ ቀጥታ እምዬ የሚባለው እንዲቀር በትህትና ጠይቃቸዋለሁ። ዝም ብላችሁ አዲስ አበባ ላይ የምትጫንቹት አይሳካም። በቃ እኔ ሞከርኩ እናቴ ያለች እናቴ ግን እዛን ቀን ተሳትታለች። ንጉስ ነው ያለች እንጂ የ2 ዓመት ንጉስ ብላ አልነገረችም። ስለዚህ ምንም ማድረግ አልቻለም። ስለዚህ አሁን እኔ የኛ ደጋፊዎች ከተታላችሁ ታግሉ፣ ግን አታሸንፉም። እርግጠኛው እኛ የምነግራችሁ እኔ ያን ስላረጋገጠልኝ ኢሳያስ አባቴን ብሎ ነበር መለስ ኦሮሞ በጣም መጥፎ ነው፣ ከተነሳ በጣም መጥፎ ነው፣ አንድነቱን እንድትበላ ብሎ ነበር። እኔ አንድነቱን ላይ እሰራለሁ ብዬ አንዳንድ ካቢኔዎችን ይዤ ነበርኩ። እና ኦፋ የሚባለው አለ ሽመልስ የሚባል ዝም ብሎ ነው እሱ ዝም ብሎ ይፎክራል። ግን እኔ ያልኩትን ማድረግ ስላልቻለ ብዙ ችግሮች ስላሉ በዚህ ላይ የሚዬ መላኪዎች ከተቻላችሁ ሞክሩ። ነገሩ ግን የማይሳካ ስለሆነ የብሔር ብሔረሰቦች ኃይል ገብተው የመጣ ስለሆነ ኢትዮጵያ የምትባል ቢያንስ እቺን ዓመት ብቻ ነው የምትቆይ። ዓመትም አትሞላ። እኔ በጣም የፈራሁት ብዙ ብሔር ብሔረሰቦች ብዙ የኩሽ ልጆች ስላሉ ኩሽ ላንድ ብሎ ለመሰየም ቆርጦ እንደተነሱ መረጃ ደርሶኛል። እኔ የመረጃ ኃላፊ ስለነበርኩ ማለት ነው። ስለዚህ የሚዬ መላኪዎች ምንም ማድረግ ስለማይቻል ጠንክሩ፣ በርቱ። የእናንተ ኤምባሲ ውጪ ያለ የሚዬ መላኪዎች ኤምባሲ ምንም ማድረግ አልቻለም። ለምን? ኬሮ የሚባል አገር ውስጥ ብቻ ስላልሆነ ውጭም እያለ የእኛም ባንዲራ እያወረደ የራሱን እየተከለ ስለሆነ ለወደፊቱ ተስፋ የለም።
እኔ አሁን ቤተሰቦቼ በሙሉ እዛ ኤርትራ ስላሉ እኔ ደግሞ ደብረ ዘይት አየር ማረፊያ ውስጥ ያለው በሄሊኮፕተር ወደዛ ለመሄድ ዝግጁን ጨርሻለሁ። እኔ አዲስ አበባ ውስጥ እንደሌለ እናንተ ደግሞ እኔን አዋረዳችሁ በወንበር የኔን ሲል ተሸክማችሁ ወደዚህ ስላመጣችሁ በጣም ክር ብሎኛል። ሆኖም ግን ታገሉ፣ ራሳችሁን አምልጡ ማለት ፈልጌ ነው። አመሰግናለሁ።